ሰላም ቤተሰብ እንዴት አላችሁ? እስኪ እሸት ዩቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እሸት ዩቲዩብ ብዙ ተከታይ ያለው ነው፣ ትልቅ ሚዲያ ነው። በዚህ ቤት እውነትን ብቻ እንነጋገራለን። ማህበረሰባችን ማወቅ ያለበትን ነገር እናሳውቃለን። መሬት ላይ ያሉ መረጃን በማስረጃ አስደግፈን ማህበረሰባችን ማወቅ ያለበትን ነገር እንዲያውቅ እንሰራለን። ስለዚህ ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ማዳርሱ። ምንድነው አንድ መልእክት አለኝ ወገን፣ ቢያንስ ዛሬ እንኳን ቆም ብለን ማሰብ ግድ ነው ብዬ አስባለሁ። እኛ ትናንትና አቋም ስንቀይር ብዙዎች ስቃችሁብናል፣ ብዙዎች የማይሆን ነገር ብላችኋል፣ ብዙዎች ብዙ ስም ሰጣችኋል፣ ብዙዎች ቀሚስ አልብሳችሁናል። ይህ ሁለኛ በጣም ሲምፕል ነው። ምክንያቱም ይህ ነገር እናንተ ጋር እንደሚደርስ እናንተም እንደምትቀየሩ እናውቀው ስለነበር ነው። ከዚህ ውጭ እኛ ትናንት ስንለው የነበረ በድፍረት እውነትን ደፍረን ስንናገር የነበረው ዛሬ ደርሶ እያያችሁት ነው። ምናልባት ዛሬም የምትሳደቡ የምታሸማቀቁ፣ ለማሸማቀቅ የምትሞክሩ ትኖራላችሁ። አሁንም እኛ ግን እንቀጥላለን። ምክንያቱም እስከሚገባችሁ ድረስ። እናንተም ባይገባችሁ ግን ማህበረሰባችን ማንቃት ስላለብን፣ እናንተን ደግሞ መቅጣት ስላለብን መነጋገራችን፣ እውነት መናገራችን የማይቀር ግዴታ ነው። እኛ ትናንትና የተናገርነው ዛሬ ሙሉ በሙሉ የተናገርነው ሆኖ እያያችሁት ነው። በድፍረት አረሳውም። እኔ 2017 ነሐሴ ማለቂያ ላይ ነው የሰላም ጥሪ እየተቀበልኩት። ሚዲያ ላይ ወጥቼ ፋኖ አቋሙን ቀይሯል፣ ከአማራን እሴት ወጥቷል፣ አማራን እየገደለ እየደፈረ እየዘረፈ ነው፣ ከታሪካዊ ጠላት ጋር እየሰራ ነው፣ ልንታገለው የወጣንን አካል ጓደኛ አድርጎ እየታገለ ነው፣ ከህወሓት ጋር ይሰራል፣ ከኦነግ ሸኔ ጋር ይሰራል ስንል የፋኖ ደጋፊ ብቻ አይደለም፣ የሚገርመው የመንግስት አካልም የአማራ ልጅ ሆኖ ከህወሓት ጋር የሚሰራ ማንም የለም የሚል መልስ ነው የሰጠኝ። እኛ ስለምናውቀው ትናንትና በደቡ በጅምላ ወጣችሁ የተሳደባችሁ ሰዎች ዛሬ ያላችሁበት ሁኔታ እየገጠማችኋቸው ነው። እሱ ነው እኛ የምንፈልገው። አማራ ሆኖ ነው መታገል የሚችለው። የአማራ ጉዳይ እያሳሰበ ከሆነ ከአማራ ጠላት ጋር ልትታገል አትችልም። አማራዎች ሆነን እንቁም ነው የኛ ጥያቄ ነበር። መጀመሪያ ልንታገለው የወጣን አንዱ ኦነግ ሸኔ ነው፣ ህወሓት ነው። አማራ ሆነን ኢትዮጵያን ለማቆም ወጣን እንጂ የኢትዮጵያ ታሪካዊ ጠላትን ልንገዛ አይደለም፣ ለሻዕቢያና ለግብፅ ልንገረድ አይደለም የወጣ ነው ትግል ላይ። እኛ ያልነው ስቃችሁብናል፣ ሰድባችሁናል፣ ብዙ ነገር ብላችኋል። ኤኒዌይስ ዛሬ እናንተ እኛን እያገዛችሁ ነው። አሁንም ማስተላልፈው መልእክት ቢኖር በዚህ ሰዓት ለአማራ የመጀመሪያ ጠላቱ አፋብን ነው። ለኢትዮጵያ አፋብን፣ ህወሓትና ኦነግ ሸኔ። እንደ አማራ አፋብን የመታገል ግዴታ አለብን። እውነቴን ነው። ይሄ የኔ አቋም ነው፣ ስላየሁት ነው። ለምን የአማራ ጠላት አለበት እናውቃለን። ሲገለው ነበረ ማን? ህወሓት ሲገለው ነበረ ኦነግ ሸኔ። ከህወሓት ተልኮ የተቀበለው አፋብን የሚባለው በስም የአማራን ስም የተላበሰ ከአማራ እናትና አባቶች የወጣ ይሁን እንጂ ሙሉ በሙሉ የተሸከመው ተልኮ ህወሓትን። ዛሬ እየተሰራው ያለ ስራ ህወሓት በአማራ ምድር ምን ማድረግ አለብኝ የምትለውን ስራ እየሰሩ ነው ያለ። እኛ ደግሞ ትናንት የወጣነ የህወሓት ግፍ አንገሽግሾን፣ አሁን የሚፈጸመው ነገርም አንገሽግሾን። አሁን ሲፈጸም የነበረው በብልጽግና ዘመን ወለጋ ላይ እየሞተ አማራው እየተፈናቀለ እርስቱን ማስመለስ አልቻለም መንግስት ብለን ብዙ ግፍ ደርሶበታል በህዝባችን። እሱም ብለን ይወጣል። ትግል ከጀመርነ በኋላ የምንጠይቀውን ጥያቄ በሙሉ ሽጦታል። የሚያስመልሰው ጥያቄ የለም። አፋብን ወለጋ ነው ገዳይ የለንም አለ። ከጃልመሮ ጋር አብሮ መስራት ጀመረ። ህወሓት ነው ወዳጅ ነው አለ።
ይሄደብ መሬት የለም ቆራጭ መሬት ነው ይወሰዱት አለ። ይባስ ብሎ አማራውን ለመግደል ኢትዮጵያን ለማጥፋት ከሻቢያና ከግብጽ ጥይት እየተቀበለ ያመጣ በራሱ ወንድሞች ላይ መተኮስ ጀመረ። ከክልሉ ውጭ ተፈናቀልን ያልነው አማራ አንሶ በአካባቢው አማራው እንዳይኖር አደረገ። በተወለደበት ቀዬ አማራው በአፋብን ተገሏል። መሬት ላይ ያለ ሀቅ ስለሆነ ባለሀብት እንዳይሰራ አድርጓል። ሲንቀሳቀስ ዘርፎታል። ሹፌሮችን አሰቃይቷል። ወላጅ እናቱን ገሏል። በጥይት ደብድቦ የካህን ሚስት ደፍሯል። የራሱን የትግል ጓደኞች ጀርባቸውን መጥቶ ብዙ ጀግኖችን አጥፍቷል። መሰረተ ልማትን አግዷል። ትምህርት ቤትን ዘግቷል። ይህ ሁሉ ጥያቄ መጣ አፋብን ከመጣ በኋላ ነው ለአማራ። አሁን በዚህ ሰዓት የአማራ ጥያቄ ትምህርት ቤት ሆነ። እንደገና ትምህርት ቤትን ህፃናት ልጆቹ እንዲማሩ ይፈልጋል። በዚህ ሰዓት ማን አፋብን ነው የዘጋው? ሌላ አዲስ ጥያቄ ነው። መሰረተ ልማት ነው። መንገዶች እንዲሰሩ ይፈልጋል። ሆስፒታሎች እንዲገነቡ ይፈልጋል። ሌላ ተቋሞች እንዲገነቡለት ይፈልጋል። ይህን ደግሞ አፋብን አያስደርግም። አሁን መኖር ይፈልጋል። የመኖር ጥያቄ አለው። በህይወት የመኖር በሰላም የመኖር ጥያቄ ያለው አፋብን አላስኖረው ብሏል የአማራን ህዝብ። ስለዚህ መታገል ያለብን የመጀመሪያው አፋብንን ነው። ሌላ ጠላት የለም እያልኩ አይደለም። ህወሓት ለአማራ ቀንደኛ ጠላት ነው። አማራን ማጥፋት ይፈልጋል። ኦነግ ሸኔም በተመሳሳይ